Israeli attacks on Iran have dealt a major blow to the country. Israel and Iran have traded strikes for a fourth day. ኢራንና እስራኤል ተላለቁ። ኢራን የኒውክሌር ቦምብ ልታመርት ከጫፍ ደርሳለች ያለችው እስራኤል ባለፈው አርብ በሰነዘረችው የጀት ጥቃት በኢራን ላይ ከፍተኛ የሚባል ጉዳት አድርሳለች። ከወደ ቴሄራን የሚወጡ ዘገባዎች እንደሚያሳዩት ደግሞ የሟቾች ቁጥር ወደ 200 የሚጠጋ ሲሆን የኢራን ከፍተኛ ወታደራዊ መኮንኖች፣ የኒውክሌር ግሩም ሳይንቲስቶች እንዲሁም ሕፃናትና ሴቶችን ጨምሮ የብዙ ሲቪላውያን ሕይወት ለህልፈት ተዳርጓል። በዚህ ክፉኛ የተቆጣው የኢራን ሕዝብም የደረሰውን ጥቃት ለማውገዝ ወደ ቴሄራን አደባባይ ግልብጥ ብሎ የወጣ ሲሆን የኢራን መንግሥት ለተፈጸመበት ጥቃት የአጸፋ ምላሽ እንዲሰጥም ጩኸቱን በአደባባይ አሰምቷል። የኢራኑ የሃይማኖት መሪ አያቶላህ ኾሜኒ የደረሰውን ጥቃት እጅግ አረመኔያዊና ጭካኔ የተሞላበት በሰላማዊ ዜጎች ላይ የተፈጸመ እርምጃ ነው በማለት ጥቃቱን አውግዘዋል። በዚህ ጥቃት ሕይወታቸው ያለፈ በሙሉ በግፈኛው የዛዮኒስት መንግሥት ሰማዕት ሆነዋል ያሉ ሲሆን የደረሰባቸውን ጥቃት የሚያስከዳ የአጸፋ ምላሽ እንደሚሰጡም አሳውቀዋል። هنوز درست نتوانستن بفهمن این رو ما باید به اینها بفهمونیم ይህን ጥቃት እስራኤል ባትሞክረው ይሻላት ነበር ያሉት ኾሜኒ አሁን ግን የጫረችው እሳት በእጥፍ ድርብ ተደርጎ ምላሽ ይሰጣታል ሲሉም አክለዋል። በዚህ ሁኔታ የተጀመረው የሁለቱ ሀገራት ግጭት ከመርገብ ይልቅ እየባሰና እየተጋጋለ ይገኛል። ለደረሰባቸው ጥቃት የማያዳግም ምላሽ እንደሚሰጡ የገለጹት የኢራኑ የሃይማኖት መሪ አያቶላህ ኾሜኒ ከአርብ ጀምሮ ተደጋጋሚ የሚሳኤል ጥቃት ማድረጋቸውን ቀጥለውበታል። በዚህም እስራኤል ከጠበቀችው በላይ ጉዳት እያስተናገደች ትገኛለች። እስራኤል የተማመነችበት ባለ ድርብርቡ የጸረ ሚሳኤል መከላከያ የታሰበውን ያህል ከለላ ሊሰጣት ፍጹም አልቻለም። ላለፉት ቀናት ይህን የጸረ ሚሳኤል መከላከያ ርብርብ እያለፉ ጥቃት ያደረሱት የኢራን ሚሳኤሎች በሕይወትና በንብረት ላይ ከፍተኛ ጉዳት እያደረሱ ይገኛሉ። የእስራኤል መንግሥት በተቀበለው ሪፖርት መሠረት እስካሁን ከ18 በላይ እስራኤላውያን ሕይወታቸውን ያጡ ሲሆን የቁስለኞች ቁጥርም ከ100 በላይ እንደደረሰ ይነገራል። በዚህ መረጃ ያልተስማሙ የዘርፉ አስተያየት ሰጪዎች እስራኤል ያስተናገደችው የጉዳት መጠን ከዚህም በጣም የላቀ እንደሆነ እየተነጋገሩ ይገኛሉ። በደረሰው ጉዳት ላይ አስተያየታቸውን የሰጡት ቤንያሚን ኔታንያሁ ኢራንን እየደበደብን ያለነው ለዚሁ ስንል መሆኑን እወቁት የሚል ግራ አጋቢ መልስ ሰንዝረዋል። This is a clear and present danger to Israel's very survival. በሕዝባቸው ላይ ከደረሰው የሞትና የንብረት ውድመት ይልቅ የወሰዱት ያለው እርምጃ ተገቢነት ያለው መሆኑን ለማሳመን የሚሞክሩት ኔታንያሁ ኢራን የኒውክሌር ቦምብ ቢኖራት ምን ልታደርግ እንደምትችል ያሳያችሁ ብለው ተናግረዋል። እስራኤል ሕዝብ ደህንነትና ለአካባቢው ሀገራት ሰላም ሲሉ እዚህ ጦርነት ውስጥ እንደገቡ የሚናገሩት ኔታንያሁ በጀመሩት ጥቃት እንደሚቀጥሉና በኢራን መንግሥት ላይ የሥርዓት ለውጥ እስከሚመጣ በጦርነቱ እንገፋበታለን ብለዋል። የጀመርኩት የአጸፋ እርምጃን እቀጥላለሁ የምትለዋ ኢራንም እስካሁን በእስራኤል ላይ ካደረስኩት ጥቃት ይልቅ የወደፊቱ የከፋ እንደሚሆን እወቁልኝ እያለች ነው። እሁድ ዕለት ከወደ ቴሄራን የተሰጠው ማስጠንቀቂያ ይህንን የሚያረጋግጥ ሆኖ ተገኝቷል። ከወታደራዊና ወሳኝ የመንግሥት ተቋማት አካባቢ የምትገኙ ሲቪል እስራኤላውያን በአፋጣኝ ከአካባቢው እንድትረቁ ስትል ኢራን አስጠንቅቃለች። እሁድ ዕለት በሰነዘረችው የሚሳኤል ጥቃት ብቻ የእስራኤሏ ሦስተኛና ዋና የኢኮኖሚ ከተማ ሃይፋ ላይ ኢራን ከፍተኛ ውድመትና ጉዳትን አድርሳለች። ከ15 ሰው በላይ ቆስሎብኛል ሲል የጉዳት መጠኑን የገለጸው የእስራኤል መንግሥት የከፋ የአጸፋ እርምጃ እንደሚወስድም እየገለጸ ይገኛል። ቴል አቪቭ፣ ኢየሩሳሌምንና ሌሎችንም በሚሳኤል እየደበደቡ የሚገኙት ኢራናውያን መላ እስራኤል በጥቃቴ ኢላማ ስር ይገኛሉ ሲሉም ገልጸዋል። ኢራናውያን በዌስት ባንክ የምትገኘው የራማላ ከተማ ጥቃትም ኢራን እንዳለችው መላ እስራኤል የጥቃቷ ማዕከል እንደሆነች የሚያሳይ ሆኖ ተቆጥሮላታል። በሁለቱ ሀገራት ጦርነት ከባድ ፍራቻ ያደረበት የተቀረው ዓለም እባካችሁ ነገር አብርዱ፣ ወደ ሰላም ጎዳና ተመለሱ ቢልም በግልጽ የኒውክሌር ባለቤት የሆነችው እስራኤል በድብቅ የኒውክሌር ባለቤትነቷን ከሚነገርላት ኢራን ጋር የተጀመረው ጦርነት እጅግ አሳሳቢ የሆነውም ለዚህ ይመስላል። ብዙ የዘርፉ ሙያተኞች እየሰጡት ባለው አስተያየት ዓለም
በቅርቡ የኒውክሌር ጦርነት ለማየት እየተዘጋጀች እንደሆነች እየገለጹ ነው። እስካሁን ባለው ሁኔታ ነገሩን በሰላም ለመፍታት እባካችሁና አሸማግላችሁ ብለው ቱርክና ሩሲያ ጥያቄ ቢያቀርቡም ይህ ነው የሚባል በጎ ምላሽ ከሀገራቱ እንዳላገኙ ታውቋል። ከፍተኛ የጦር መሪዎችና ታላላቅ ሳይንቲስቶቿን ያጣችው ኢራን ለዚህ የሽምግልና ጥያቄ አዎንታዊ መልስ እንደማትሰጥ ይጠበቃል። በሰላማዊ ዜጎቼ፣ በልማት ተቋማቴ ላይ የዓለም አቀፍ ሕግን ተላልፋ ጉዳት ያደረሰችብኝ እስራኤል በሉዓላዊነቴ ላይ ለሰነዘረችው ጥቃት ሉዓላዊነቷን ከዓለም ካርታ ላይ እስኪጠፋ ድረስ እስራኤልን የማጥቃት ዘመቻዬ ይቀጥላል ባይነች ኢራን። አሁንም ቢሆን ጊዜው አልረፈደም። የሰላሙን መንገድ ሞክሩት እያለች የምትወተውተው የእስራኤል ቀኝ እጇ አሜሪካ አሁንም ድረስ የዳር ተመልካችነቷን ቀጥላበታለች። እንደውም ለስድስተኛ ጊዜ በኦማን የሚካሄደውን የኢራንና የአሜሪካ የሰላም ድርድር እንዲቀጥል ጥሪ ማቅረቧም ይታወቃል። በዚህ ያልተስማማችው ኢራን ግን የሰላም ጥሪውን ባለመቀበሏ ውይይቱ እንዲቋረጥ ሆኗል። የአሜሪካ ተቋማትንም ሆነ ወታደራዊ ቤዝ እስካሁን ያልነካችው ኢራን አሜሪካንን ጨምሮ የምዕራብ ሀገራት ከዚህ ጦርነት ላይ እጃቸውን እንዲያነሱ በተደጋጋሚ ማሳሰቧ ይታወቃል። ከአርብ ዕለታው ጥቃት ጀምሮ ከደሙ ንጹሕ ነኝ የሚል መግለጫ ደጋግማ ስታወጣ የቆየችው አሜሪካ ለኢራን የተዋጠላት ግን አይመስልም። እስራኤል ለብቻዋ ይህን አይነት ጥቃት የመፈጸሙ አቅም የላትም የምትለው ኢራን በቀጥታ በጦርነቱ ባይሳተፉም ምዕራባውያን የእጅ አዙር ድጋፍና እርዳታ ለእስራኤል ማድረጋቸው አልቀረም ባይናት። በተለይም የምታስወነጭፈውን ሚሳኤል የእስራኤል አየር ክልል ሳይደርስ በኢራቅና ጆርዳን እያከሸፉት ያሉት የአሜሪካና ምዕራባውያን ከዚህ ድርጊታቸው በቶሎ ካልታቀቡ የጥቃቴ ኢላማ መሆናቸው አይቀርም ስትል ኢራን በብርቱ አስጠንቅቃለች። የኢራኑ የሃይማኖት መሪን ለመግደል ከአሜሪካ ጋር በድብቅ ከስምምነት ደርሰናል ሲሉ የተደመጡት ጦረኛው ኔታንያሁ አሜሪካንን በግድ ጎትተው ወደ ቀጥተኛ ጦርነት ለማስገባት እንዳሰቡ አስተያየት ሰጪዎች በአብዛኛው ተስማምተውበታል። ስለዚህ ጉዳይ ምንም የማውቀው ነገር የለም ያለችው አሜሪካ አሁንም የዳር ተመልካችነቱን የመረጠች መሆኑን የሚያሳይ ነው። የእስራኤሉም መሪም ይህን ተከትሎ የድብቅ ስምምነት አድርገናል ሲሉ ለተደመጡት ማስተባበያ በመስጠት ሐሰት መረጃ መሆኑን ከሰዓታት በኋላ ገልጸዋል። በዚህ ሁኔታ የቀጠለው የሁለቱ ሀገራት ግብ መቋጫ አግኝቶ ወደ ሰላሙ መንገድ ይመለስ ይሆን ወይስ በጀመሩት መንገድ ቀጥለው የራሳቸውን የአካባቢያቸውን ብሎም የዓለማችን ውድመት ይሆን የሚለው አሁን ላይ ምንም ያልታወቀ ጊዜ የሚፈታው ጉዳይ ሆኗል። የሦስተኛው የዓለም ጦርነት ጅማሬ። በምዕራባውያን በኩል ይህ ነው የሚባል ተቃውሞ ያልገጠመው የእስራኤልን የጸባጫሪነት ትንኮሳ በምስራቁ ጎራ የሚገኙ ሀገራት ግን ድርጊቱን እጅግ ኮንነዋል። የራሽያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከኢራኑ አቻቸው አባስ አጋቼ ጋር ባደረጉት የስልክ ልውውጥ እስራኤል በኢራን ላይ ያልተገባ ኃይል እርምጃ መውሰዷ ልክ እንዳልሆነ የጠቀሱ ሲሆን በመካከለኛው ምስራቅ የተፈጠረው ቀውስን ለማርገብ ራሽያ የበኩሏን እርዳታ ለማድረግ ፈቃደኛ እንደሆነችም ገልጸዋል። በኒውክሌር ፕሮግራሟ ላይም የጀመረችው የሰላም መንገድ እንዲቀጥል ራሽያ አብራ መስራት መፈለጓን ለኢራን አስታውቃለች። በደረሰባት የአየር ጥቃት የጦር መሪዎቿንና ዕውቅ ሳይንቲስቶቿን ላጣችው ኢራን የተሰማቸውን ጥልቅ ሐዘን ላቭሮቭ ለአባስ ገልጸውላቸዋል። ይህንኑ የእስራኤል ጥቃት በቻይና የሚመራው የሻንጋይ ቡድን በመባል የሚታወቀው የኤዥያ ስብስብ ክፉኛ አውግዞታል። የ10 ሀገሮች ስብስብ ቡድኑ የእስራኤልን የኃይል እርምጃ በጽኑ እናወግዛለን ሲሉም ተደምጠዋል። ቡድኑ በሰጠው የጋራ አቋም መግለጫ በመካከለኛው ምስራቅ እጅግ እየተባባሰ በመጣው ውጥረት እጅግ እያሳሰበው እንደሆነም ገልጿል። የኤሽያ የደህንነትና ፖለቲካ ተቋም የሆነው የሻንጋይ ትብብር መድረክ የሲቪሊያንና የኒውክሌር መሠረተ ልማት ኢላማ ያደረገው የእስራኤል ድርጊት ብዙ ሕይወት መቅጠፉንም ጠቅሷል። የዓለም አቀፍ ሕግንና የተባበሩት መንግሥታት ቻርተርን መርህ በማን አለብኝነት የጣሰችው እስራኤል የኢራንን ሉዓላዊነት የደፈረች አካባቢያዊና ዓለም አቀፍ ሰላምን ያናወጠች በዚህም በዓለም አቀፍ ሰላምና መረጋጋት ላይ ትልቅ ጉዳት ያደረሰች ሲል የእስራኤልን ጥቃት ቡድኑ በጽኑ ኮንኗል። በሌላ በኩል የቱርኩ ፕሬዝዳንት ጣይር ኤርዶአን ከሳዑዲያ አቻቸው ልዑል መሐመድ ቢን ሰልማን ጋር ቅዳሜ ዕለት ባደረጉት የስልክ ቆይታ እስራኤል በኢራን ላይ
ያደረሰችው ያልተገባ ጥቃት ፕሬዝዳንቷ ቤንያሚን ኔታንያሁ ለቀጠናው ሰላምና መረጋጋት ጠንቅ መሆናቸውን ያሳየ ነው ሲሉም ገልጸውላቸዋል። አያይዘውም በጀመርኩት ጥቃት እቀጥላለሁ የምትለው እስራኤል በአስቸኳይ ከዚህ የድርጊቷ መታቀብ እንዳለባት አሳስበዋል። የኢራን የኒውክሌር ፕሮግራም በተጀመረው ሰላማዊ መንገድ መቀጠል አለበት የሚሉት ኤርዶጋን ይህ እጅግ አውዳሚ ወደ መሆኑ እየተሸጋገረ ያለው የሁለቱ ሀገራት ጦርነት የእስራኤልና ኢራን ሕዝብ ብቻ ሳይሆን በመላ አካባቢው የሚገኘውን ሰላማዊ ሕዝብ ለስደትና ትርምስ የሚዳርግ መሆኑን አሳስበዋል። ኦማንም በበኩሏ የአሜሪካና ኢራን የኒውክሌር ስምምነት ሰላማዊ መስመሩን ይዞ በሚጓዝበት በአሁኑ ወቅት እጅግ አደገኛና የተካረረ ሁኔታ ላይ የደረሰው እርምጃን የወሰደችው እስራኤል መወገዝ አለባት ሲሉም ተደምጠዋል። የዓለም አቀፍ ሕግን መጣስ አግባብነት የሌለው ድርጊት በመሆኑ መላው ዓለም የእስራኤል እርምጃን መኮንንና አፋጣኝ እርምጃ መውሰድ ይኖርበታል ብላለች። ይህ በእንዲህ እያለ የዓለማችን ግዙፍና ባለ ኢኮኖሚዎቹ ስብስብ እየተባለ የሚታወቀው የቡድን 7 አባላት ስብሰባውን በካናዳ እያደረጉ ይገኛሉ። የእስራኤል ያልተገባ የኃይል እርምጃን ለመኮንን አንዱም የስብስቡ አካል ምንም ለማለት እንዳልቻለ እስካሁን ድረስ ይታወቃል። ከዛ ይልቅ ውጥረቱን ለማርገብ እንደሚሠራ የገለጸው ቡድኑ አህያውን ፈርቶ ዳውላውን እንደተባለው ጣቱን በኢራን ላይ እየቀሰረ ይገኛል። የብሪታንያው ጠቅላይ ሚኒስትር ኬር ስታመር እንዳሉት ይህን ውጥረት ለማርገብ ከአሜሪካን ፕሬዝዳንት ዶናልድ ትራምፕና ከእስራኤል አቻቸው ቤንጃሚን ኔታንያሁ ጋር ሰፊ ውይይት ማድረጋቸውን ይገልጸዋል። ይህም ብቻ ሳይሆን በስብሰባው ላይ ከሚታደሙት የዓለማችን ታላላቅ መሪዎች ጋር ይህን ችግር ለመፍታት ጥልቅ ውይይት እንደሚደረግ አሳውቀዋል። በጉዳዩ ላይ አስተያየታቸውን የሰጡ አንድ የፖለቲካ ተንታኝ እንዳሉትም የእስራኤል ድርጊትን ለመኮነን ምንም ሞራል የሌላቸው የምዕራቡ ሀገራት መሪዎች ነገሩን ከማለዘብ ይልቅ ይበልጥ ውጥረት ውስጥ የሚከቱት እንደሆነም ተናግረዋል። በእንግሊዝ አሜሪካና እስራኤል የተወጠነው ሴራ ይበልጥ ኢራንን የማሽመድመድ ድርጊት እንደሆነ የተናገሩት ተንታኙ በዚህ ዕቅዳቸው ከገፉበት የማይቀረው የሦስተኛው የዓለም ጦርነት መነሻ የመሆን ድል እንዳለው ተናግረዋል። ዓለምን በሁለት ጎራ ያሰለፈ ያለው የእስራኤልና የኢራን ጦርነት መጨረሻው ምን እንደሚሆን ሁሉንም ዓይንና ጆሮ የሳበ ጉዳይ ሆኗል። የእስራኤል የማን አለብኝነት ተግባር ቀጥሎ ዓለማችን ወደ ለየለት ምስቅልቅል ትገባለች ወይስ ሃይባይና ተቆጭ ተገኝቶ የሰላሙ መንገድ ይመጣ ይሆን? ይህንን በቅርቡ የምናየው ይሆናል። ወደ አገራችን ትንሽ መለስ ስንበል ኢትዮጵያና ራሽያ በባህር ኃይል ተጣምሩ። የ1988ቱ የመንግሥት ለውጥ ተከትሎ ኢትዮጵያ ላይ ከደረሰው በደሎች መካከል ኢትዮጵያ የባህር በር አልባ የማድረጉ ጉዳይ አንዱ ነበር። በወቅቱ በኢትዮጵያ በኩል የነበረው መንግሥት ለዚህ ድርጊት ሙሉ በሙሉ ተጠያቂ የሚያደርገውን ትልቅ በደል ነበር በኢትዮጵያ ላይ የፈጸመው። በዚህ ልቡ ያረረው የኢትዮጵያ ሕዝብ የደረሰበትን በደል ችሎ መኖር ብቻ ሳይሆን ትልቅ ዋጋ እየከፈለም ይገኛል። የበደሉ ክፋት ደግሞ በወቅቱ ራሴን የቻልኩ ነፃ ሀገር ነኝ ያለችው ኤሪትሪያ የኢትዮጵያ የሆነ ተፈጥሯዊና ሰው ሠራሽ ሀብቶቿን ስትሰበሰብ አንድም ተይባይ ከልካይ አልነበረም። በዚህ የግፍ መንገድ ከሄዱ የኢትዮጵያ ሀብቶች መካከል የኢትዮጵያ ባህር ኃይል አንዱ እንደሆነ ይታወቃል። ወደብ አልባ የሆነችው ኢትዮጵያም በብዙ ልፋትና ከፍተኛ ሀብት አፍስሳ የገነባችው የባህር ኃይሏ እንዲፈርስ የተደረገ ሲሆን የባህር ኃይሏ ወታደራዊ ንብረቶች በሙሉ ለአዲሷ ጎረቤት ኤርትራ በብላሽ ጀባ የተባሉ ስጦታዎች ሆነዋል። ከዛን ጊዜ ጀምሮ ለረጅም ጊዜ የባህር በር እንዲሁም የባህር ኃይል ያልነበራት ኢትዮጵያ ከቅርብ ጊዜ ወዲህ ግን በሁለቱም ጉዳዮች ላይ እየሰራች እንደሆነ ይታወቃል። ህወሓት መራሹ የኢህአዴግ መንግሥት መቀየሩን ተከትሎ ወደ ሥልጣን የመጣው የብልጽግና መንግሥት በወቅቱ ብዙ ሪፎርሞች ማካሄዱ ተቀዳሚ ሥራው አድርጎት ነበር። ይህ ሪፎርም ትኩረት ከሰጣቸው ተቋሞች መካከል አንዱ የሆነው የኢትዮጵያ መከላከያ ሚኒስቴር ነበር። ሪፎርሙ ይዟቸው ከመጡት ጉዳዮች አንዱ ከዓመታት በፊት በግፍ እንዲፈርስ የተደረገው የኢትዮጵያ ባህር ኃይል ደግሞ እንዲቋቋም ማድረግ ነበር። የገቢና የወጪ ንግዷን እንኳን የወደብ ኪራይ እየከፈለች የምትፈጽመው ኢትዮጵያ ወታደራዊ ቤዝ ወይንም መቀመጫ የሌለው የባህር ኃይል ዳግም ለማቋቋም መሞከሯ ሁሉንም ግራ ያጋባ ጉዳይ ነበር። የልቧን በልቧ አድርጋ የጀመረችው ሥራ ከጫፍ ለማድረስ የቆረጠች የምትመስለው ኢትዮጵያ የባህር በር ጥያቄዋ ዛሬ ላይ ከጫፍ የደረሰ ጉዳይ ሲሆን
ከ7 ዓመት በፊት እንደ አዲስ ያዋቀረችው ባህር ኃይሏ ደግሞ በጠንካራ የሰው ኃይልና በብዙ ሎጂስቲክ የተደራጀ ጠንካራ ተቋም ወደ መሆን ላይ ተሸጋግሯል። በቅርቡ ደግሞ በጥንካሬው ከሚታወቀው የራሻው የባህር ኃይል ጋር በጋራ ለመስራት ከስምምነት ላይ ደርሰው የኢትዮጵያ የባህር ኃይል በአቅም፣ በሰው ኃይል፣ በሎጂስቲክ እጅግ የተጠናከረና በቀጠናው ላይ የበላይነቱን የሚያስመሰክር ኃይል ወደ መሆን እየተሸጋገረ ይገኛል። ይህ የኢትዮጵያ እርምጃ ሰላም የነሳቸው የቅርብም ሆነ የሩቅ ጠላት ሀገራት ጩኸታቸውን እያሰሙ ቢገኙም ሁለቱ ባህር ኃይሎች ትብብር እጅግ እየተጠናከረ መሄዱ ብቻ ሳይሆን ሊቀለበስ ከማይችልበት ደረጃ መድረሱን የዘርፉ ባለሙያዎች አስተያየታቸውን እየሰጡበት ይገኛሉ። ዝርዝር ጉዳዩን በወፍ በረርም ቢሆን እንዲህ ቃኝተነዋል። እጅግ እየጨመረ በመጣው የታላላቅ አገራት የአፍሪካ ፍላጎት ራሽያም በአህጉሩ ላይ ድርሻዋን የማስጠበቅ ስትራቴጂ የምትከተል በመሆኑ የአፍሪካ ቀንድም ሆነ ቀይ ባህር በጣም ወሳኝ ያደርጋቸዋል። ከኢትዮጵያ ባህር ኃይል ጋር በትብብር መስራት ደግሞ የረጅም ጊዜ ወታደራዊና ቴክኒካዊ ትብብር ለማሳደግ ቀይ ባህር ጥቅሟን ማስጠበቅ በምስራቅ አፍሪካ አሜሪካም ሆነች ቻይና የሚፈጥሩትን ተጽዕኖ ለመገዳደር እንደሚያስችላት የምታውቀው ራሽያ ትብብሩን አጥብቃ ትፈልገዋለች። በ2012 በሁለቱ ሀገራት በተደረገው በጋራ የመስራት ስምምነት መሠረት ራሽያ በሰው ኃይል ሥልጠናና በሎጂስቲክ ዘርፍ ለባህር ኃይሉ ድጋፍ የምታደርግ ሲሆን ለባህር ኃይሉም ወታደራዊ ሥልጠና ስትሰጥ መቆየቷ ይታወቃል። የባህር በር ለማግኘት እጅግ እየለፋች ያለችው ኢትዮጵያ ይህ ጥረቷ ከተሳካላት ይህ የወታደራዊ ትብብር ስምምነት ራሽያንም ቀጥተኛም ባይሆን በቀጠናው ላይ ለመቆየት የሚያስችል የባህር ኃይል ቤዝ ለማግኘትም ያስችላታል። ስር የሰደደው የሁለቱ ሀገራት ወዳጅነት በቀዝቃዛው ጦርነት ወቅት እጅግ ጥብቅ የነበረ ሲሆን የቀድሞው የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ቁልፍ የሚባሉ የሶቪየት አጋርም ነበሩ። በወቅቱም ለአየር ኃይሉም ሆነ የምድር ጦር ብዙ ድጋፍና እርዳታ ታደርግ የነበረችው ሶቪየት ለኢትዮጵያ ባህር ኃይል ወታደራዊ ሥልጠናም ትሰጥ ነበር። በወቅቱ የኢትዮጵያ በር በነበረው የአሰብ ወደብም የሶቪየት የባህር ኃይል አማካሪዎች መቀመጫቸው እዛው ነበር። ቀጠናዊ ሆነ ዓለም አቀፋዊ መልእክት የሚኖረው የሁለቱ ሀገራት የባህር ኃይል ጥምረት በቀይ ባህር ላይ የሚኖረውን የኃይል አሰላለፍ እንደሚቀይረውም ይጠበቃል። የቀጠናው አድራጊ ፈጣሪ ነን የሚሉ እንደነ ግብፅና ሳውዲ አረቢያ ያሉት ሀገሮች ኢትዮጵያ ከራሻ ጋር ኅብረት ፈጥራ ወደ ባህሩ መመለሷ ቀዝቃዛ ያደርጋቸዋል የሚሉም ብዙዎች ናቸው። በሶማሊያ ወደቦች ላይ እጇን ያስረዘመችው ቱርክም በቀይ ባህር ላይ ላላት ፍላጎት ሌላ ተገዳዳሪ ኃይል መምጣቱ ምቾት የሚሰጣት አይሆንም። የጸጥታው ጉዳይ እጅግ አሳሳቢ በሆነበት በዚህ ስፍራ የባብል መንደብ ጉሮሮ ስር ወታደራዊ ቤዝ የምታገኘው ራሽያ የነዳጅ ንግዷን ለማቀላጠፍ ትልቅ እፎይታን የሚሰጣት ይሆናል። በጂኦፖለቲካዊ አሰላለፍ ላይ ትልቅ ሚና ያለው የባህር ኃይሏን ይዛ ወደ ቀጠናው የምትቀላቀለው ኢትዮጵያ ይህ እርምጃዋ ታሪካዊ ጠላቶቿን አንገት የሚያስደፋ ውጤትን ይዞ የሚመጣ ሆኖ ይገመታል። ግብፅ፣ ኤሪትሪያና ትንሿ ጅቡቲ በዚህ ወታደራዊ ትብብር ትልቅ ስጋት የገባቸው ሀገራት ሆነዋል። ከኢትዮጵያ ጋር በእንጥልጥል ላይ የሚገኝ ያልተዘጋ ፋይል ያለው ኢሳይያስ መንግሥት ተዳፍኖ የሚገኘውን የአሰብ ጉዳይ ከጫፍ ሊያደርስ እንደሚችል ከወዲሁ ያወቀው ሆኗል። በአሰብ ጉዳይ እስከ ሲኦልም ቢሆን እንደሚወርዱ የሚናገሩት ወዲ አፎም ይህ ትብብር ረጅሙን ዕቅዳቸውን ባጭሩ እንደሚቀጨው ከመረዳት የመጣ ጩኸታቸውን አሰምተዋል። ሌላዋ የኢትዮጵያ ጎረቤት ሀገር ጅቡቲ ከ80% በላይ በኢትዮጵያ ላይ ጥገኛ የሆነው ኢኮኖሚዋ በጣም አሳስቧታል። ይህ የሁለቱ ሀገራት ትብብር የኢትዮጵያን የወደብ ጥያቄ ከዳር እንደሚያደርሰው የተረዳችው ጅቡቲ የህልውናዋ ነገር የተጋረጠበት አደጋ ያስጨዋት እንደሆነ ብዙዎች ይመሰክራሉ። የኢትዮጵያ ታሪካዊ ጠላት ግብፅ ፖለቲካዊ፣ ዲፕሎማሲያዊ አቋም ከሁለቱ የኢትዮጵያ ጎረቤት ትንንሽ ሀገራት የጎላ እንደሆነም ይታወቃል። በወታደራዊ ስምምነት ላይ ያሰማች ያለችው ጩኸትም የዛኑ ያህል ላቅ ያለ ሆኗል። ይህን ከጫፍ የደረሰ ጉዳይ ለማስተጓጎል በተለይ በአረብኛ ቋንቋ የምታሰራጨው ፕሮፓጋንዳ ስር እየሰደደ መጥቷል። ግብፅ የኢትዮጵያን መንገድ ለማስተጓጎል የመጀመሪያ የምትመዘው ካርዷ የአረብ ሊግ እንደሆነ ይታወቃል። አሁንም እነሱን ተደራሽ የሚያደርገው ይህ ፕሮፓጋንዳ የኢትዮጵያ የባህር በርና የባህር ኃይል ጉዞ ላይ አሉታዊ ተጽዕኖ ለማሳደር ቀን ከሌሊት እየሰሩ ይገኛሉ። በብዙ ፈተናና ውጣ ውረድ የተሻገረ የመጣው የኢትዮጵያ ባህር በርና የባህር ኃይል ጉዳይ ወዳጁን እያስደሰተ ጠላትን እያበሳጨ ከዚህ ደርሷል። ይህ ከጫፍ የደረሰ ፍትሐዊ ጥያቄ
ኢትዮጵያንና ኢትዮጵያውያንን የሚወድ ሁሉ ከጎኑ ሊቆምለት እንደሚገባ እያሳሰብን የዛሬውን በዚያ በቃን። ውድ የሳሎን ዩቲዩብ ቤተሰቦች መልካም ጊዜ